ይበሉት ዘንድ ቤተ መቅደስ የሚያገለግሉ ሰዎች ይበሉት ዘንድ ምንን አስራት አንደኛ ቆሮንቶስ 9:13 በቤተ መቅደስ የሚያገለግሉ ቤተ መቅደስ የተወሰዳችሁ ለዛ የሚያገለግሉ ምግባቸው ምንድነው? አስራት ነው አይደል? ምግባቸውን ከቤተ መቅደስ እንደሚያገኙ እሺ፣ በመሰዊያው የሚያገለግሉ ከመሰዊያው እንደሚካፈሉ አታውቁም? አንድ የታወቀ ነገር አለ። የታወቀው ነገር ምንድነው? በቤተ መቅደስ የሚያገለግሉ ሰዎች ሌዋውያን ምግባቸውን ከየት ነው አለ? ብሉይ ኪዳን ያጠና ሰው ምግብ ተብሎ የተሰጠው ምንድነው? አስራት እንደሚያገለግሉ ከቤተ መቅደስ እንደሚበሉ አታውቁም? የታወቀ ነገር ሆኗል። ቁጥር 14 ነው የፈለገው። እንደዚሁ እንግሊዘኛው in the same way እንደዚሁ እሺ ወንጌልን የሚሰብኩ ያኛው ትርጉም የሚያስተምሩ ይለዋል። የሚሰብኩ ለኑሮ የሚያስፈልጋቸው ከወንጌል እንዲቀበሉ ጌታ አዟል። ጳውሎስ አይደለም፣ ማን አዟል? እስቲ ጌታ በሉ። የት ጋር ነው ያዘዘው? ማቴዎስ ወንጌል ሉቃስ ወንጌል የት ነው ያዘዘው? ዘጸአት ነው ያዘዘው። 81 ዓመታቸው ታሞ ሆስፒታል ገቡና ከዛ ለአንድ ቀን ኦክሲጅን ተሰጣቸው ብረት። ከዛ ከአንድ ቀን በኋላ ከሆስፒታል ሲወጡ የከፈሉትን ዋጋ ሲያዩ ብዙ ዶላር 81 ዓመት ሙሉ በነፃ የሰጠኝን እግዚአብሔር አመስግኘው አለ። ማለት እግዚአብሔር ይሄ በነፃ እየሰጠንን ያለነውን ነገር ፎር ግራንትድ እየወሰድነው ነው። የሰጠን ጤና የሰጠን ነገር አንድ ገበሬ ከእንቅልፉ ተደስቶ በጤነኛ ከእንቅልፉ ይነሳል፣ ይራመዳል፣ በጤና ያርሳል፣ ዝናብ ይጠብቃል፣ በነፃ ነገር ግን የሆነ ቀን ቢታመም የሚነሳው በገንዘብ ነው፣ የሚሄደው በገንዘብ ነው፣ የሚታከመው በገንዘብ ነው፣ የሚኖረው በገንዘብ በነፃ ሰጪ ነው እግዚአብሔር። አሜን። መጽሐፍ ሲናገር በእርሱ ሕያው ሆነን እንንቀሳቀሳለን አለ ጳውሎስ። ሕያው ሆነን የምንንቀሳቀሰው በእርሱ ነው። አሜን አትሉ? ሃሌሉያ! ጌታ የተባረከ። ስለዚህ እግዚአብሔር ቸር። አገር ቤት ሰምታችኋል፣ ዲያሊሲስ የሚያደርጉ ወንዶች እቺ ኩላሊት ለአንድ ሳምንት የምትሰራውን ስራ መንግስት ወይ ሳምባዲ ሲይዘው ለአንድ ሳምንት የሚያስከፍልህ ዋጋ በጣም ትልቅ ብዙ ነው። ኢኮኖሚያቸውን እንደዚህ ነው የሚገለበው። የሰጠን ጤና ጠዋት ተነስተን እናመስግን። እግሮቻችን መሬት ሳይነኩ የዛሬው ቀን ተሰጠኝ እድሜም ተጨመረልኝ፣ በዚህ ቀን ላመስግንህ፣ በዚህ ቀን ላክብርህ፣ በዚህ ቀን ማለት አለብን። ኢየሱስ ጌታ ሃሌሉያ። ማመስገን እንዳለ ነው። በራስ ቅሌ ላይ ሲበቅል ፀጉሬ በእጆቼ ላይ ፀጉራችን ላይ ነገር ጌታ የተባረከ ኢየሱስ ጌታ ማመስገን በእጆቻችን ላይ ጤናችን ማመስገን ጌታ ይባላል። እግዚአብሔር ይህንን የሚያደርገው ከኛ ኤክስፔክት አድርጎ ሳይሆን ቸር ስለሆነ እስቲ ለጋስ ስለሆነ ነው በሉ። ወደ ጉባኤ ውስጥ ሲገባ እግዚአብሔር በልጆቹ መልክ ላይ ይህን የልግስና ህይወት ማየት ይፈልጋል። ማሽተት ይፈልጋል። ሽታ መዓዛ ይፈልጋል። ይህንን ማለት የፍቅር መዓዛ መጽሐፍ ቅዱስ ላይ በብሉይ ኪዳን መዓዛ የሚባለው የሚቃጠል መስዋዕት፣ በአዲስ ኪዳን ግን መዓዛ የተባለው ልግስና ፍቅር። ጉባኤ ውስጥ ሲገባ ማሽተት ከሚፈልጋቸው ነገሮች አንዱ ፍቅር። ከዛ ለምሳሌ የሱ ባህሪ ስለሆነ ልጆቹ ፊት ላይ ማየት ኤፌሶን 5 ላይ ቆለዛ ነው እንደዛ ነው። ክርስቶስ ምን እንዳላችሁ እንደወደዳችሁ እንደውም ላንብበው ምን ይላል? ክርስቶስ እንደወደዳችሁ 5:2 ላይ አለ። ክርስቶስ ወዶኛል በሉ። ኢየሱስ ይወዳል ስንል ዝም ብለን አይደለም። እዚህ ጋር ኢየሱስ እንደወደዳችሁ ይላል። ራሱን አለ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። የመዓዛ ሽታ ይለዋል። ክርስቶስ መስቀል ላይ ራሱን ያቀረበው የመዓዛ ሽታ ነው፣ የሚሸት እግዚአብሔር በጣም ሳይሸተው ደስ የሚለው ፍቅር የሚባል ማለት ነው። ፍቅር የሚባል ሁላችንም የምንወደው ሽቶ አለ። ሽቶ አለ፣ በቃ ሁሌ የምንገዛው አለ። እግዚአብሔር ደግሞ ሁሌ የሚገዛው ሽቶ ፍቅር ይባላል፣ የክርስቶስ ፍቅር እና ኢየሱስ መስቀል ላይ ራሱ መዓዛ ሽታ አለ። ስታሸተው የመዓዛ ሽታ ኦልድ ቴስተመንት በሚቃጠለው መስዋዕት ዘመን ስትሄዱ የሚቃጠለው መስዋዕት ጥብስ ነው። እሳት ሲነካው ጥብስ ደስ ይላል። ጥብስ የምትወዱ ኢየሱስ ጌታ ጥብስ በጣም ነው ደስ የሚል። ለሚበላው ለሚያሸተው በጣም ደስ ይላል። የሚቃጠለውን በግ እንደው እግዚአብሔር ይበለውና ተነስቶ ኢንተርቪው ብናደርገው እንዴት ነበር ጥብሱ ምናምን ብንለው ይሄ ስቃዩን አንቲንከም ሊናገረው አይችልም።
እየተሰቃየ እኛ የምናሸተው ግን መልካም። ኢየሱስም እንደዚሁ ራሱን መስቀል ላይ ሲያደርገው እግዚአብሔር ሲያሸተው ደስ የሚል ሽታ፣ እኛ ስናሸተው ዋው ተሸነፈ፣ ተንበረከከ፣ እዚህ ጉባኤ ውስጥ ተሰበሰበ። ኢየሱስን ብንጠይቀው ግን የተሰቃየው ስቃይ ቅድም እንዳልኳችሁ ነው። የውበትን አክሊል ሊሰጠን ትቢያችንን አመዳችንን አራግፎ የውበት አክሊል ሊያደርግልን እርሱ ምንድነው አክሊል፣ ይሄ የሾህ አክሊል አለ። ለምን ሞገስ ሊነገር አይችልም። ይህንን ፍቅር እንደዚሁ እሱ የመዓዛ ሽታ አድርጎ እንዳቀረበ እናንተ ምን አድርጎ አለ? በፍቅር ተመላለሱ። ምክንያቱም ኢየሱስ ሲገባ ወደዚህ ጉባኤ እግዚአብሔር ማሽተት ይፈልጋል። ምን አይነት ፍቅር ነው? እግዚአብሔር በሉ። ኢየሱስ ጌታ ሽታ ነው። ንግግራችን ሁሉ ሽታ። አንዲት ሽማግሌ ሴትዮ አያት ለምሳሌ እቴቴ የልጅ ልጇን ከረሜላ እየመጠመጠ ኦሊፖፕ ነው የምንለው እኛ እንዲገዛ ስጠኝ ስትለው አውጥቶ ቢሰጣት እቴቴ ደስ ይላል። ደስ የሚላት ከረሜላው ወደ ህይወቷ መጥቶ ህይወቷን ስለሚቀይረዋል፣ ወይም ደግሞ ከረሜላው ህይወቷ ጋር ተጨምሮ የሆነ ለውጥ ስለሚያመጣል ወይም ስለሚጠቅማታል። ማምሳ ከረሜላ ልትገዛል። ግን በልጁ ዓለም ውስጥ ከረሜላው በጣም ነው የሚጣፍጥ፣ በጣም እያጣጣመው። ከረሜላ ማለት በሱ ዓለም ትልቅ ነገር፣ ግን የሚጣፍጠውን ነገር አውጥቶ ሲሰጠው ይሸታል። አሸተተች። የሆነ ፍቅር የሚባል የተነካቸው ፍቅር ስላሸተተች እግዚአብሔርም ወደ ጉባኤው ሲገባ ፍቅርን ማሽተት ይፈልጋል፣ ልግስናን ማሽተት ይፈልጋል። ለዚህ ነው በጉባኤ ውስጥ ስትገኝ አለ በእግዚአብሔር ፊት ስትሆን ባዶ እጅህን አትታይ። እግዚአብሔር ያንተን ገንዘብ ፈልጎ ሳይሆን ልግስና ማየት ይፈልጋል። የራሱን ባህሪ ማየት ይፈልጋል። ይቅርታን ማየት ይፈልጋል። ምክንያቱም እሱ ምንድነው? ይቅር ባይ ነው። ፍቅርን ማየት ይፈልጋል። እሱ ምንድነው? ልግስናን ማየት ይፈልጋል። እሱ ምንድነው? ለጋስ። ትህትናን ማየት ይፈልጋል። እሱ ምንድነው? እስቲ ትሁት ነው በሉ። ትዕግስትን ማየት ይፈልጋል። እሱ ምንድነው? እስቲ ታጋሽ ነው በሉ። የእግዚአብሔር ልጆች የሚገለጡት በዚህ ነው። ሃሌሉያ። ጳውሎስ የመዓዛ ሽታ እንደሆነ የተናገረበት አንድ ክፍል አለ። ፊልጵስዩስ 4:18 ፊልጵስዩስ 4:18 ላይ እንደዚህ ይላል፣ ነገር ግን ሁሉ አለኝ ይበዛልኝ ማለት ካለ በኋላ ልከውለት ነው ገንዘብ ላኩለት። ወደ ማን? ለጳውሎስ እስር ቤት ውስጥ ነው ያሉት። ልከውለታል እና ድሆች ናቸው። ፊልጵስዩስ ማለት የመቄዶንያ ዋና ከተማ ነች። መቄዶንያ ደግሞ ከድህነታቸው ጥልቀት እና ገንዘብ ነው የላኩት። ከዛ እንደዚህ ይላቸዋል፣ በጣም ይገርማል። የመዓዛ ሽታና ቁጥር 14 ፊልጵስዩስ የመዓዛ ሽታና የተወደደ ደስ የሚያሰኝ ስጦታችሁን ከአፍሪዲጡ ተቀብዬ ምን ብየዋለሁ? ተሞልቼዋለሁ። ምንድነው አለ? የመዓዛ ሽታ ነው። በሁለት መንገድ ይገልጸዋል። አንደኛ የመዓዛ ሽታ፣ ሁለተኛ የመስዋዕት ነው። የላኩለት ስጦታ ላይ እንትን አለው፣ መዓዛ አለው። ገንዘብ ውስጥ መዓዛ አለው፣ ብር መዓዛ አለው እያለ ነው ያለው ጳውሎስ እዚህ ጋር። የላካችሁልኝን ገንዘብስ ተቀብዬና አሸተትኩ። ሳሸተው ሽቶ ይላል። እንደ ገንዘብ የሚያስጠላ ሽታ ያለው ታውቃላችሁ። በተለይ መርካቶ አካባቢ የምትገኝ ገንዘብ ጌታ ይባረክ ሁሉ ነገር ስለሚነካ እያለ ያለው ገንዘባቸው አሽትቶ አይደለም። ገንዘቡ መልእክት አለው። ምንም ከድህነታቸው ጥልቀት ነው የላኩት። ምን አይነት መልእክት አለው? እንወድሃለን ጳውሎስ። ሃሌሉያ። ፍቅር የሚባል ማለት ነው። እኔ በማገለግልበት እዛ ምድር በከበሮ ነው የምናመልከው። በዚህ አጋጣሚ እናድሳለን ያገሬ ያለው መሰለኝ። ሃሌሉያ። ክብር ለኢየሱስ ይሁንና አገር ቤት ላይ አንዴ የገና በዓል ለአገልግሎት እድል ተሰጠኝና ገና በዓል በቃ ወጥናል ስፔሻል ማድረግ እና ስለ ገና በዓል እንዴት እንደሚያከብሩ ነጮች ሳጠና ፕሬዘንስ ምናምን ያደርጋሉ መሰለኝ፣ ስጦታ ይሰጣጣሉ። እና ለምንድን ነው የሚሰጣጡት ብዬ ስጠይቅ ኢየሱስ እግዚአብሔር ልጁን ኢየሱስ ክርስቶስን ሰጥቶናል። ስለዚህ እርስ በርስ እንሰጣጣለን ነው ሜሴጁ። የምሰጥህ ስጦታስ እግዚአብሔር ስጦታ ስለሰጠኝ ነው። አሁን ቀይረውታል አላውቅም፣ ግን ሜን የሆነው ሜሴጅ እሱ ነው። እግዚአብሔር ልጁን ኢየሱስ ክርስቶስ ሰጥቶናል፣ በዚህ ቀን እኔ ልሰጣለሁ። እንዴ ታዲያ ከሆነማ በቃ እኔ እዚህ ቸርች ላይ የሆነ ነገር ማድረግ አለብኝ። ከአንድ ሳምንት በፊት እንትን አለ፣ ቀጣይ ሳምንት ሁላችሁም አንድ ነገር እናደርጋለን ብዬ ስማቸውን የምእመኑን በጠቅላላ ስም ጽፌ በዕጣ አደረግኩና ከአንድ ሳምንት በፊት ሁሉም ሰው እንዲያነሳቸው እኔ የፕሮፌት ታፌን ስም ሊደርሰኝ ይችላል። ፕሮፌት ታፌ ደግሞ የፓስተር አፈወርቅን ስም እንደዚህ ዕጣ እንዲያነሱ አደረግኩና ዕጣው የደረሰው ሰው ኔክስት ዊክ ስጦታ ይዞ ይመጣል። እና ፎከስ የምታደርጉት የምትሰጡት ላይ ነው፣ የምትቀበሉት አይደለም። በቃ መስጠት በቃ አለባችሁ። ምንም ይሁን ከረሜላ ብዬ አልኳቸው። በገና ዕለት ቸርቻችን የሸተተው ሽታ የሚገርም ሽታ፣ ኢየሱስ ጌታ ነው። ሁሉም ወደ ጉባኤ ሲመጣ ስጦታ ይዞ ነው የመጣው። እና ፕሮግራም ሲያልቅ በቀለ
በቀለ የት ነህ? በቀለ ነበር የደረሰኝ ይላል። ያየው አሰፋ ይላል። ገብረ ጻድቅ ይላል። ኢየሱስ ጌታ ሃሌሉያ፣ ክብር ለኢየሱስ። የሚሸት ሽታ ስፔሻል ታይም ቸርች ውስጥ መሽተት አለ። ኢየሱስ ጌታ ምን አለ? የመዓዛ ሽታ አለና መስዋዕት ይለዋል። መስዋዕት አሁን ምን እያለ ነው ጳውሎስ? የላካችሁልኝ ስጦታ ለእኔ ነው መስዋዕቱ እያለ አይደል? የላካችሁልኝ ስጦታ ተቀብዬ እኔ ነው የምጠቀምበት። መስዋዕትነቱ ግን ለእግዚአብሔር ነው። መስዋዕት ለአገልጋይ ምንም ነገር ብታደርግ ለአገልጋዩ አይደለም ለእግዚአብሔር ታደርግ ማሰብ አለ። ምክንያቱም ምን አለ? መስዋዕት ነው አለ፣ ለእኔ አይደለም ለእግዚአብሔር ነው። እግዚአብሔር ደግሞ የተወደደ እና ብሎ አንዴ ራሱ እንዳልሆነ ምን አለ? የመዓዛ ሽታና የተወደደ መስዋዕት የሚሆን ለእግዚአብሔር ደስ የሚያሰኝ ስጦታችሁን ከአፍሪዲጡ ተቀብዬ ተሞልቼዋለሁ። እንግዲህ ለአገልጋዮች ለቸርች የምታደርገው ነገር ምንድነው? ለእግዚአብሔር መስዋዕት። ለከሌ የሚባል ሰው አድርግ፣ ለከሌ የሚባል አገልጋይ አድርጌለታለሁ ማለት የጀመርክለት ከጌታ ጋር ነው የምትጋጨው። ምክንያቱም ለቸርች ካደረግሽ እግዚአብሔር የሚቆጥረው ለቸርች አድርገሃል ማለት ለኔ አድርገሃል። ቸርች ላይ ምንም ነገር ብታደርግ እግዚአብሔር የሚቆጥረው ለቸርች እንዳደረገዋል። ምክንያቱም ጳውሎስን ታስታውሳላችሁ ሲገናኘው ምዕራፍ 9 ላይ ለምን ቤተክርስቲያንን ታሳድዳለህ ነው ያለው። ምንድነው ያለው? ለምን ታሳድደኛለህ? ጳውሎስ ያሳደደው ማለት ነው ሐዋርያትን ነው እኮ ሐዋርያትን ምስኪን ሐዋርያትን ነው ያሳደደ። ኢየሱስ መጣና ልጆቼን አሳዳላ ነው እኔ። ምክንያቱም ቸርች ላይ ያደረከው ሁሉ እኔ ጋር እኔ ላይ የምታደርገው ጌታ የተባረከ ይሁን። ማቴዎስ ወንጌል 25 ላይ እንደዛ ነው። ምን አላቸው? አላበላችሁኝም አላቸው፣ አላጠጣችሁኝም፣ ታርጄ አላደረጋችሁልኝ ምንም መልካም ነገር አለ። ከዛ በኋላ ምን ብለው መለሱ እነሱ? የት አግኝተን ሲሉት ቁጥር 45 ላይ እንደዚህ አላቸው። አንብበላችሁ ቁጥር 45 ላይ በዚያን ጊዜ እርሱም መልሶ እውነት እላችኋለሁ 25:45 ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ አለማት ከእነዚህ አነስተኛ ከሆኑት ምኖቼ እስቲ ወንድሞቼ በሉ። ወንድሞቼ የሚላቸው ምስኪን የ17 የ18 የ25 ዮሐንስ 17 እንደሆነ ይገመታል አመት ልጆች ናቸው፣ ምስኪኖች ናቸው። ለነዚህ ያደረጋችሁት ሁሉ ለኔ እንዳደረጋችሁ፣ ለነዚህ ያላደረጋችሁ ደግሞ ለኔ እንዳላደረጋችሁ። ጌታ የተመሰገነ። ቸርች ስታስብ ስናስብ ይሁን ቢግ ቲንግ እያሰብን እኮ እንጂ ቸርች እኮ በቃ እነዚህ ምስኪን የሚመስሉ የሆኑ ናቸው። እግዚአብሔር ግን ያከበራቸው ስልጣንን የሰጣቸው ቤተክርስቲያንን በዚች አለት ላይ ይመሰረታሉ አለና የገሃነም ደጆች አይቋቋሟት ማለት ያሰራችሁት ምን ይሆናል? ይታሰራል። የፈታችሁት በአገልጋዮች ላይ ያለ ስልጣን ቀላል ስልጣን ነው። ያሰራችሁት የታሰረ፣ የፈታችሁት የተፈታ ይሆናል። እንግዲህ በሰማይና በምድር ስልጣን ተሰጠኝ አለ ጳውሎስ። እንግዲህ አለ እነዚህ ምስኪኖች ሂዱ። አሁን ስታያቸው ድቅቅ ያሉ እንደኔ አጠር ያሉ ናቸው። ጌታ የተባረከ ይሁን። ያሰሩት ግን የፈቱት ግን ይፈታል። እኛ የለመድነው እዛ ከፍ ያለ ነው። በቃ በዛኛው ዓለም የለመድነው ቸርች አለ። ቸርች ብለን ስናስብ አሁን ላይ በጣም ብዙ ሰው ለቸርች ያለው አመለካከት ቸርች ነው እነዚህ ይላል። እየናክ ያለው ቸርች ናለም እስከ ድክመቷ እየናክ ያለው እግዚአብሔርን ስርዓት ነው። ክራይስትን ነው እየናክ ያለው። ስንገባ ያኛው ቤት ላይ ከፍ ያለ ነው ታውቃላችሁ። ወደ ላይ ከፍ ያለ ነው። ስትገባ ገና እኔ ገብቼበት አላውቅም፣ ግን በሚዲያ አይቻለሁ። እድሜ ለሶሻል ሚዲያ ከፍ ያለ ነው። ስዕል በስዕል ኮስተር ያለ እግዚአብሔር አለ። ለምን እግዚአብሔርን ኮስተር አድርገው እንደሚስሉት ባይገባኝም ፈገግ ለምንድን ነው ማለት ሲስሉ ፈገግ ቢያደርጉት እግዚአብሔር ፍቅር ነው። ኢየሱስ እንዲህ ብሎ በቃ ሶስቱም እንዲህ በጣም ያስጠላል። እግዚአብሔር ፈገግታ ፍቅር ነው እና ኮስተር ያለ ስዕል ያለበት ነው። ሰፊ ካባ የለበሱ ናቸው። ኢየሱስም ስልጣን ሰጥቻችኋለሁ እናንተ ሲላቸው በዛ ጊዜ እንደዚህ አይነት ሰዎች ነው ቤተ መቅደስ ላይ የሚያገለግሉ ታቦት ያላቸው ጺማቸውን ያሳደጉ። ኢየሱስ እነዚህ ተዋለ እናንተ ላይ ነው ስልጣን አጋንንትን ታወጡ ዘንድ አሜን። ከአዋቂዎችና ከጥበበኞች አሉ ተማርን የሚሉ ከነርሱ ሰውራ አለ ለነዚህ ህፃናት ስለገለ እነዚህ ህፃናት አልተማሩ ሰበሰቧቸውና የሆነ ቀን ምዕራፍ 4 ላይ ቆሉ ሰበሰቧቸውና በእውቀት ሊያፋጧቸው ሲሞክሩ ከኢየሱስ ጋር እንደነበሩ አወቁ። ነገር ግን እንዳልተማሩ አወቋል። እየተተባተቡ ኢየሱስ በታናው ነው ጌታ ነው። አሜን ሃሌሉያ። ከፍ ያለ ነገር ነው። ሰፊ ነገር ይመጣል ያረግ በጣንም አለ ጭጋግ አሁንም አሉ በዚህ ደም ቸርች ላይ እየለመዱ ሸራ ምናምን አንልም። አሜን ጌታ ይባረክ። እግዚአብሔር በብላቴኖች ይሰራል። እስቲ አሜን። ባጭሩ ምን ልላችሁ ነው? ከፍ ያለ ነገር ነው። የሆነ የተጋደለ ነገር ነው።
ሰዎች ፍርድ ቤት ራሱ ሰምቻለሁ ከፍ ተደርጎ የሚሰራው እንትን እንዲህ ነው ይባላል፣ እንድታከብሩ እንዲህ ብለህ የምታየው ነገር ታከብረዋል። እንዲህ ሲል ሰው ስለሆነ እንንቃለን። አይን ከማየት እንዲህ ስንል ሳቀች። እህቶቻችን ረዝም ባል ነው ሞድ ይላል ጌታ ይባላል። ለምን እንዲያከብሩት መሰለኝ ክብር እንዲጨምር ረዘም ያለች ጌታ ይባላል። ግን እዚህ ስትመጣስ ሙጥጥ ያለች ነች። የሚያገለግለውስ እንደኔ አይነት ብላቴና ነው። ስለዚህ ትንቃለች። ልንገርህ እግዚአብሔር ግን በዚህ አለ። እስቲ አሜን። ብላቴኖች በምንመስለው በዚህ አለ። አሜን። እግዚአብሔር በዚህ አለ። ሃሌሉያ ክብር ለኢየሱስ ይሁን። እሺ ለመገኘቱ ከፍ ያለ ጭብጨባ እልልታ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ጌታ በመሰረታት ቤተ ክርስቲያን ውስጥ ያለን ክርስቲያኖች ባህሪውን ጌታ ማየት ይፈልጋል። በጉባኤው መካከል ባህሪው ፍቅር ነው ማየት ይፈልጋል። ቸርነት ነው፣ ለሱ ነው የምታደርገው። ለአንድ አገልጋይ ጳውሎስ ስንረድተው ለእግዚአብሔር ነው መስዋዕቱ እንዳለ ሁሉ ለአገልጋይ ስንረዳ አገልጋዩን አይደለም እግዚአብሔር ነው የሚቀበለው። እግዚአብሔርን እያየን። ስለዚህ በቤተ ክርስቲያን ውስጥ በልግስና የምንገለጥባቸው መንገዶች አሉ። መጽሐፍ ቅዱስ የደነገጋል። አንደኛው አስራት፣ አስራታችሁን እንድትሰጡ በአስራት በኩል መጽሐፍ ቅዱስ ይናገራል። ብዙ ሰዎች ብሉይ ኪዳን ነው አስራት ምናምን መስጠት ምናምን ይላሉ። ሲጀመር ይሄ ከብዙ ጊዜ በፊት ይሄንን ስብከት ስሰማ በጣም እንትን ያልኩት አለ። በጣም ይገርማል። አገር ቤት ያለው ነው። በመጀመሪያ ግን የምትጽፉ ሰዎች ላይ ስለ መስጠት ልናገር። መስጠት ማለት ትርጉም አለው። መስጠት ማለት ለእግዚአብሔር ሉዓላዊነትና መጋቢነት እውቅና መስጠት ማለት። መስጠት ማለት ምን ማለት ነው? ለእግዚአብሔር ሉዓላዊነትና መጋቢነት እውቅና ስትሰጥ ምን እያልክ ነው? እግዚአብሔር መጋቢ፣ በዚህ ወር ያገኘሁት ነገር በራሴ ያገኘሁት ሳይሆን መልእክት አለ። ለምሳሌ አንዲት እናት ከገጠር ለልጇ ብር ስትልክለት ብሩ እጁ ላይ ሲገባ መልእክት አለው፣ ፍቅር የሚባል መልእክት። እንደዚሁ እግዚአብሔርም ስንሰጥ በዚህ ወር ያገኘሁት ነገር። አሁን ብሉይ ኪዳን ላይ ይሄ ሕግ ላይ አስራታችሁን ስትሰጡ አለ ምን አላቸው? እኔ ዘላን አባቴ ዘላን ሶሪያዊ ነበር ሲነበረ በሉ። አሁን ግን አገር አልነበረኝም አገር ኖረኝ፣ ቤት አልነበረኝም ቤት ኖረኝ እያልክ አንተ ምን አይነት እየተዋረድክ ስትሆን እንዲህ ብሎ የሚሰጣው ራስን እያወቅ ስትሰጠኝ አለ። አስራት ስትሰጠኝ መተህ ዘላን ሶሪያዊ ነው አባቴ እያልክ ስትሰጠኝ ምን አላቸው? በሳምንት 15 ቶን መና ይሰጣቸው ነበር። 15 ቶን ማለት አንድ ቶን 1000 ኪሎ ግራም። 15 ቶን ስንት ይሆናል? 15000 ኪሎ ግራም ይሰጣቸዋል። እስከምሰጣችሁ ነገር የምትሰጡኝ ግን 12 ዳቦ ብቻ። ጌታ ይሰጥህና መልሰህ የሆነ ከዛ ከሰጠህ ነገር እና በዚህ መንገድ ካላቸው አንዱ አስራት ብዙ ሰዎች ብሉይ ኪዳን ነው ይላሉ። እኔ የሰማሁት አገር ቤት እንደዚህ ብሉይ ስትል ነው ገና እንትን የምትባለው ብሎ ወንጌል ነበር ሳገለግል የነበረውና ደህንነት የምናስተምርባት መጽሐፍ ላይ የምታስታውሱ እዛ የተማራችሁ የመጀመሪያው ማን ትላለች? ሰው የምትል ትምራለች። ከዛ ኃጢአት አይደል? የመጨረሻው ርዕስ አስራት ነው። እና ከልጅነት ነው የምትማረው ብሉይ ኪዳን አዲስ። እኔ እዛ ያለው የተናገርኩት ነገር ነበር። ይሄ ብሉይ ኪዳን ይሄ ትምህርት ቸርችን በጥራት ሊመታ የወጣ ትምህርት፣ ምዕመናን ደግሞ በርግማን ሊመታ የወጣ ትምህርት። ምክንያቱም ብሉይ ኪዳን ካለ ብሉይ ኪዳን የት ነው ይጀምራል? ብሉይ ኪዳን ኦልድ ቴስታመንት ወይም ኪዳን ምን ማለት ነው? ኪዳን ማለት በሁለት አካላት የሚደረግ ስምምነት ወይም ኮንትራክት። በሁለት አካላት መካከል የተደረገው ስምምነት መቼ ነው? በሙሴ አይደለ? መካከለኛ ሊኖር ይገባል። መካከለኛው ማን ነው? ሙሴ ነው። ኮንትራክት ሲደረግ ደግሞ ህግ መኖር አለበት። ህግ ደግሞ ተሰጥቷል። ከዛ በፊት የነበረው ከሙሴ በፊት የነበረው ግን ምን ይባላል? ፓትሪያርክ ፐሬድ እና ፕሪሚቫል ፐሬድ ይባላል። ፕሪሚቫል ፐሬድ የሚባለው ከአዳም እስከ አብርሃም ድረስ ፕሪሚቫል ፐሬድ ይባላል። ከአብርሃም እስከ ሙሴ ደግሞ ፓትሪያርክ ወይም የአባቶች ዘመን ፕሪሚቫል ፐሬድ ይባላል። ከሙሴ በኋላ ሲጀምር ኦልድ ቴስታመንት ውስጥ ደግሞ 613 ህግ ነው። ከ613 ህጉ ሁሉ ከሶስት ይከፈላል። ጻፉ። ፕሪሚቫል ፐሬድ ከአዳም እስከ አብርሃም፣ ከአብርሃም እስከ ሙሴ ደግሞ ፓትሪያርክ ፐሬድ ይባላል። ብሉይ ኪዳን ደግሞ ከሶስት ይከፈላል። 613 ህጉ ማለት ነው። 613 ህጉ ሞራል ሎው የሚባል አለ። 613 ለሶስት ተከፈለ። ከዛ ደግሞ ሁለተኛው ደግሞ ሲቪል ሎው አለ። ከዛ ሴሬሞኒያል ይባላል። ለምሳሌ
ሞራል ሎው ማለት አትስረቅ፣ አታመንዝር፣ የእግዚአብሔር ባህሪያ። ሲቪል ሎው ማለት ደግሞ የማህበረሰቡ ለምሳሌ መጻተኛ ወደ ከተማ ከመጣ ይላል እንደ ልጅ ተከባከብ፣ አታሳድድ፣ አታስጨንቅ ይላል። አሁን ደቡብ አፍሪካ እንደሚያስጨንቁ ማለት ጌታ ግን ምን አለ እዛ ላይ አታስጨንቅ። አንድ ሰው በሬ ቢሰርቅ እና አርዶ ቢበላው ከዛ ቢታወቅበት ይላል ከዛ በኋላ 5 ጥፍ አድርጎ ይላል። ይሄ ሲቪል ሎው። ከዛ ምን አለ ሲቪል ሎው ሞራል ሎውና ሴሬሞኒያል። ሴሬሞኒያል ሎው ማለት ደግሞ እርቅ ነው። የበግ መስዋዕት የምናምን ውስጥ ከእግዚአብሔር ጋር የሚደረግ ሪኮንሲሊየሽን። አሁን ኢየሱስ ክርስቶስ መጥቶ ህግን ልሽር አልመጣሁም የሚለው ስለ የትኛው ህግ እያወራ ነው? ስለ ሞራል ሎው እያወራ። ሞራል ሎው አትስረቅ፣ እሱን ልሽረው አልመጣሁም ማለት እንደውም ልፈጽመው ህጉ አትስረቅ የሚለው ሳልሰርቅ ፈጽመዋል። ከዛ ጭራሽ እኔ ልሽረው አይደለም ማለት ላጠብቅባችሁ። ከዚህ በፊት አታመንዝሩ ነው የተባለው አለ። እንደውም አጠብቀዋለሁ። ምን አትስረቁ ነው የተባለው አይደል? ያለህን ሰርተህ እንደውም ሰርተህ መስረቅ ሌላ ነገር ከሰራው ከላበህ ያለህን ምን ሰርተህ አካፍል። ሌላስ ብዙ አሻሽሏል አይደል? ይሄ የውስጥ ልብስህን ለሚጠይቅህ መጎናጸፊያ ለሚሰጥ እጀ ጠባቡን ለሚጠይቅህ መጎናጸፊያ ደርብለት። አጠበቀው፣ እንደውም በጣም አጠበቀው። ይሄ ምንድነው? ሞራል። ሴሬሞኒ ያለውስ ሻረው። ሐዋርያት ሥራ 1 ቆሮንቶስ 4 ላይ ሻረው ይላል። ህግ የሻረው ህግ ሴሬሞኒ ያለው ይሄ የበግ መስዋዕት ምናምን እሱ ራሱ በመሆን ጽድቃችን ሆነ። ለጽድቅ ብለው የሚያደርጉት ሴሬሞኒ ሁሉ ተሽሯል። ምክንያቱም ማን ስለፈጸመው? ክርስቶስ ኢየሱስ። አሁን እኛ ቀርበናል። የበግ መስዋዕት አንሰው፣ የምስጋና መስዋዕት ነው። ሞራል ሎው ሞራል ሎው ነገርኳችሁ። ሴሬሞኒ ያለው ነገርኳችሁ። ሲቪል ሎው ቅድም እንደነገርኳችሁ ይሄ የማህበረሰብ አይሻል። በቃ የሰረቀ ሰው ካለ አዲስ ብሉይ ኪዳን ነው ተሽሯል። ስለዚህ አትቀጠም። አሁን ለምሳሌ አንድ ሰው ቸርች የሚመጣ ሰው ገሎ ፓስተር ሰው ገድዬ መጣ እኮ ምናምን ቢለኝ ኦኬ ጌታ ይባርክ ንስሐ። ስለዚህ ይሄ ሲቪል ሎው ነው፣ ተሻራል ነው። ንስሐ ይገባል፣ ጌታ ይቅር ይለዋል፣ መንግስት ግን ይቅር አላለም። ይሄ ህግ ነው። ህግ ላይ ስትመጡ ራሱ ብሉይ ኪዳን የሚላችሁ ሰው በደንብ ይሄንን አስብ። ከብሉይ ኪዳን በፊት ያለው ፓትርያርክ ዘመን ላይ ግን አስራት ላይ ስንመጣ ደግሞ ብሉይ ኪዳን አልጀመረም። ከዚህ ከሶስቱ እንኳን አይደለም። ከብሉይ ኪዳን በፊት በአብርሃም ዘመን ነው የጀመረው። አብርሃም ነው ያስጀመረው። አብርሃም